ከዚህ ቀደም አንዳንድ ጉዳዮች ሲነሱ ህልም፣ ፍላጎት ብቻ ይመስሉ ይሆናል። ዛሬ እየተጨበጡ ነው፣ እየታዩ ስለሆነ ከፍተኛ መነቃቃት እየታየ መጥቷል። በተለይ በቅርቡ ያደረግነው የኢኮኖሚክ ሪፎርም የግሉ ሴክተር በብዛት በኢትዮጵያ ውስጥ ኢንቨስት እንዲያደርግ በር የከፈተ ነው። ፓራላል የነበረውን ማርኬት ዩኒፋይ ያደረገ ነው። ብዙ ኢሌጋል ስራዎችን ወደ ህጋዊነት ያመጣ ነው። በሩ ተከፍቷል። ስራው ተጀምሯል። ጉዞ ተቀጣጥሏል። ሊያቆም የሚችል አንዳች ነገር የለም። ጆሮአችንን ደፍነን በርትተን በመስራት ሀገራችንን ከድህነት መገላገል የሁላችን የየዕለት ትልምና የሥራ አካል መሆን አለበት። መስራት መስራት መስራት። ይህ ደግሞ ከፍተኛ ጥረት፣ ትጋት ስለሚጠይቅ በዚሁ አግባብ በትብብር መንፈስ እንዳለምነው፣ እንዳሰብነው፣ እንደተመኘነው የበለጸገች ሀገርን ለልጆቻችን እናስረክባለን።